የኦንላይን ስራ ስሩ፣ የኦንላይን ስራ እንስራ፣ የኦንላይን ስራ ስሩ እያሉ በፌስቡክ በቲክቶክ እና በተለያዩ ሶሻል ሚዲያዎች የሚያስተዋውቁ ሰዎች ጥቅማቸው ምንድን ነው? ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናቸው? ዛሬ ብዙ ሰዎች በቲክቶክም ሊሆን ይችላል፣ በፌስቡክ፣ በዩቲዩብ እና በተለያዩ ሶሻል ሚዲያዎች ስለ ኦንላይን ስራዎች ስሩ፣ እንስራ፣ እዚህ ደረስን፣ ይህን ያህል ገንዘብ አወጣን፣ አገኘን እያሉ ይናገራሉ አይደል? እስኪ ዛሬ ለምንድን ነው እንደዚህ የሚሉት? ማለት ለማጭበርበር ነው ወይስ ስራው ትክክል ሆኖ ነው? እስኪ እንየው። እስኪ የኦንላይን ስራ እየተባለ በአሁኑ ሰዓት በሞባይል በስልክ ብቻና የዳት ኔትወርክ ወይም ኢንተርኔትን በመጠቀም ስልክን ብቻ በመጠቀም ምንም አይነት ኢንቨስት የማይጠይቅ ከሆነ ምንም አይነት የኦንላይን ስራ ነው ከተባለ ሰርታችሁ ሞክሩት ነው እኔ የምለው። እንደኔ እኔ ጋር ስሩ አይደለም፣ የፈለጋችሁ ሰው ጋር ስሩ። ነገር ግን ሰርታችሁ ሞክሩት። ትንሽ ጊዜ ያላችሁ ትንሽም ብትሆን ቲክቶክ ላይ ሌላ እንትን ማለት ስክሮል እያደረጉ ከማየት ትንሽም ብትሆን እችን የኦንላይን ስራ ሞክራችሁ እውት። አሁን ላይ የዲጂታል ወቅት ነውና ወቅቱ የኦንላይን ስራዎች እየበዙ መጥተዋል። ምንም አይነት ኢንቨስት ካልተደረገባቸው እኛን የሚጎዳን ነገር የለም ማለት ነው። ሞክረን አይተን ካልሆንን መተው እንችላለንና። እሺ ለምንድን ነው የሚያስተዋውቁት ካልን ደግሞ ቲክቶክና በተለያዩ ሶሻል ሚዲያዎች ላይ የኦንላይን ስራ ለኑ የሚሉት ይሄ ነው ትንሽ ሰውን የሚያወዛግበው። እንዴት ሰው ቶሎ ይላሉ የሚል እሱ ምንድነው አሰራሩ በቲም የሚሰራ ነው። ማለትም በግሩፕ የሚሰራ ነው። ኦንላይን ስራ ማለት በግሩፕ የሚሰራ ነው። ሰዎችን በመጋበዝ ሊሆን ይችላል፣ ወይም ደግሞ ሰዎች አብሮ በመስራት ስራው የኮሚሽን ስራና የኤክስቼንጅ ስራ ስለሆነ በብዛት የኮይን ፖይንት ስራ ስለሆነ እነዚህ ኦንላይን ስራዎች በብዛት ያሉት አሁን ላይ በስልክና ኢንተርኔትን በመጠቀም የሚባሉ ስራዎች ማለት ነው። እነሱም ምንድነው በቲም የሚሰራ በኤጀንትና ሆስትነት የሚሰራ ስራ ነው። ኤጀንት ማለት እንደ በአንድ የኦንላይን ስራ አለ። ለምሳሌ ፖፖን ብንወስድ የሱ የፕላትፎርሙ የፖፖ ተወካይ እንደማለት ነው። ኤጀንት ማለት ሆስት ማለት ደግሞ አዲስ የሚገባ ኤጀንት ያልሆነ ገና ስለ ፖፖ የሚማር ስለ አሰራሩ ሊሆን ይችላል ስለተለያየ ነገር የሚማር ተማሪ እንደማለት ነው። እና አንድ ኤጀንት በስሩ ልጆች ሊኖሩት ይገባል። ልጆች ሊመዘግብ ይገባል። ልጆች ሲመዘግብ እነሱን ባስተማረና እነሱን ባሳወቀ ቁጥር ነው የእሱ ኮሚሽን እነሱ ሲሰሩለት ነው የሚያገኘው ማለት ነው ጥቅም። እነዛም ልጆች የራሳቸው ጥቅም ማግኘት ስለሚፈልጉ ስራቸውን ትምህርታቸውን እየተማሩ ትንሽ ትንሽ ነገር እየሰሩ እያገኙ ዳይሊ ታስክ የሚባሉ አሉ የቀን ገቢዎች፣ እነሱን እያገኙ በተጨማሪ ሌቭላቸውን እያሳደጉና ኤጀንት ሆነው ደግሞ በኤጀንትነት ልጆችን እነሱን በስራቸው እየመዘገቡ የሚሰራ ስራ ነው። ቲክቶክና ሶሻል ሚዲያ ላይ የመጡ ሰዎች ቶሎ እንስራ የሚሉት ጥቅም ስላላቸው ነው። ጥቅሙ ምንድነው? አንድ ሰው ስንጋብዝ የሚገኝ ጥቅም አለ። ለምሳሌ በኢንቫይቴሽን ከሆነ ሊንክ ልከን በዛ በሊንክ አንድ ሰው ስንጋብዝ ሴት ከሆነች ለምሳሌ እስከ $1 ይሰጣል ፕላትፎርሙ በቀን። ለሳምንት ትሰራለች፣ በሳምንት ውስጥ $1 ይሰጣል ማለት ነው። በውጭ ሀገር ለሚኖሩ ደግሞ ራሳቸው አውርደው ለሚጠቀሙ ሰዎች $2 በቀን ይሰጣል ለሳምንት። የዌልካም ጊፍት የሚባል አለ። እና ሰዎች በስራቸው ስለሰሩ ነው። አንደኛው በኢንቫይቴሽን አንዱ ራሱን የቻለ ሊንኩን ልከው በሱ ሊንክ ማውረድ ወይም መክፈት ሲሆን፣ ሌላኛው ደግሞ በኤጀንት ሆኖ በኤጀንት በስራቸው ልጆችን መዝግበው አብረው መስራት ማለት ነው። የኮሚሽን ስራ ነው ብያችኋለሁኝ። የትራንዛክሽን ወይም የኤክስቼንጅ ማድረግ ስላለበት አንድ ሰው ለምሳሌ ፕላትፎርሙ የሚፈልገው ኮይን አለ፣ የሚቆርጠው ጥቅም ይፈልጋል። ነጋዴ አይደለ? ለንግድ ነውና የከፈተው። በዛ ሰዎች በስሩ ያሉ ሰዎች ሲንቀሳቀሱ ኤጀንት ለሆነው አካል ከሚንቀሳቀሱት ልጆች ከሚሰሩት ፕላትፎርም ይወስድና ከወሰደው ነገር ላይ የሆነ ነገር ኮሚሽን ያስባል ማለት ነው፣ ልክ እንደ ደመወዝ። እና በደንብ ለሰሩ ሰዎች አሪፍ ኢንካም አላቸው። አሁን ላይ በደንብ ሰርተው ውጤታማ የሆኑ ልጆች አሉ። በቀን $100 በላይ እየሰሩ ያሉ ልጆች አሉ። ግን ደክመው ነው። ዝም ብለው በአንዴ ዝም ብሎ ብድግ ተብሎ የሚገባበትና እንደዚህ የሚገኝበት ነገር አይደለም። በአንዴ የሚገኘው ኢንቫይት አድርገን የምናመጣው ሰው ሲኖር ወይ ደግሞ ሌቨላችን ቶሎ እያደገ በሄደ ቁጥር ሌቨላችን አድርጎ አሪፍ ቦታ ላይ ከደረስን የሚባለውን ብር ማግኘት እንችላለን ማለት ነው። ሁላችንም ግን ተደክሞበት ነው፣ ዝም ብሎ አይደለም። እና ሰዎች
ቶሎ እንስራ የሚሉት ብር ለማጭበርበር ወይም ለሌላ ነገር አይደለም። ምንም አይነት ኢንቨስት የማይጠይቅ ከሆነ በተለይ አሉ አሁን ላይ እነ ፖፖ ሀላ የተለያዩ አይነት አፖች እየመጡ ነው። እነሱም ትክክለኛ ብር ይከፍላሉ። አዎ ሞክሯቸው፣ አውርዱና ስሩት። በቃ ዩቱብ ላይ ግቡ፣ ሰርች አድርጉና ስለ ፖፖ ላይቭ ለምሳሌ ሸረፍ ሚዲያ በሉና ዩቱብ ላይ ሰርች አድርጋችሁ ስለ አሰራሩ አሪፍ መምህር ያስፈልጋችኋል። ኤጀንት በደንብ የሚያስተምር ሰው ያስፈልጋል። በደንብ የሚያሰራ ሰው ያስፈልጋል። በጋራ የሚሰራ ስራ ነው እንዳልኳችሁ፣ ኤጀንት ያስፈልገዋል ስራው ማለት ነው። እና የዚህ አይነት ነገር ስላለው ነው ሰዎች በቲክቶክ እና ሶሻል ሚዲያ ላይ ቶሎ እንስራ የሚሏችሁ። አንደኛ ለማጭበርበር ነገር የሚመስለው ሰው ስላለ ነው። ሁለተኛ ደግሞ እነሱ በገቡ ቁጥር እነዚህኞቹ የሚጠቀሙ አብረው ነው። ጥቅም የጋራ ነው። የዛ አይነት አሰራር ስለሆነ ነው። መልካም ጊዜ ይሆንላችሁ። ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ደግሞ ተውት። እሺ፣ ሰላም አለይኩም።